ሀብት ለማግኘት ጠንቋይ ቤት የሚሄዱ ሰዎች አሉ። ብዙ ባለጠጎችም አውቃቸዋለሁ። ሰው እየገደሉ የሰው ደም አምጡ እየተባሉ ህፃናት እያሳረዱ ብዙ ወንጀል እየሰሩ አህያ እያረዱ ሌሊት እየተሸከሙ በበግ ፈርስ ታጠብ ተብለው በፈርስ እየታጠቡ ጥቁር ፍየል ላይ ሆነህ ጋልብ ተብለው እየጋለቡ አስፋልቱን ጥረግ ተብለው በሌሊት ራቃናቸውን እየጠረጉ ሰይጣን ህንጻ ስላሴን ማዋረድ ስለሚወድ በዛ በመናፍስቱ ዓለም ውስጥ ተተብትበው ሀብቱ ከየት መጣ ሳይባል ይመጣል። አንተ እየለፋ 20 ዓመት እየደከምኩ እገሌ በ3-4 ወር ፎቅ ሰራ፣ አራት ቤት ገዛ፣ ይሄን መኪና ገዛ፣ ማደያ ከፈተ። አትሰሙም? እንዲያቱሪ በጣም ይከብራሉ፣ በጣም ሀብታም ይሆናሉ። አመት ባልሞላ በአጭር ጊዜ ውስጥ ኃይለኛ የስኬት ጫፍ ከየት መጣ ሳይባል ሰይጣን እሱ ጋር ሲሄዱ ከዛም ከዚህም የሰለበ ያመጣል። ግን አይበሉትም። ወደ እግዚአብሔር ልመለስ ሲሉ አይኑን ያጠፋዋል፣ አካሉን ያጎለዋል። አንዱ መኪና አንዱ አገር ይቆማል፣ አንዱ አገር ይቆማል። ትዳር ይበላሻል፣ ልጆች ይከዳሉ፣ ቤቱ በሐራጅ ይሸጣል። ለምኖ ቆዳውን በልቶ እንዲሞት ነው የሚያደርገው። ከእግዚአብሔር ጋር የሆነ ጤናማ ትንሽ ሀብት ይሻላል ወገኖቼ። በሰይጣን ከመጣ ሀብት በእግዚአብሔር የመጣ ሀብት ይሻላል። ትምህርት እንዲገባው ብለው አንዳንድ እናቶች ልጆቻቸውን ጠንቋይ ቤት ይወስዳሉ። የጅብ ቅንድብ እሰር ይለዋል። ጅብ እንደው ከየት ሀገር ትምህርት የሚማረው? ሲበላ ጅብ ሲናገር ጅብ ይሆናል ልጁ። ጅብ ቅንድብ እሰር ይለዋል። ካሳሰረ በኋላስ ጨጨጨጨጨ ገገገ ብሎ ጽፎ ይሰጠዋል። ያንን ኩዳም ብለን አስረን መጣና በጎን መስቀል ተንጠልጥሏል። አባት ያቁርቡ እንላለን። ይሄ የክርስቶስ መንፈስና የሰይጣን መንፈስ ውጊያ ይጀምራሉ። ህፃኑ ጆሮ የሚበሰብስ ጥርሱ የሚበሰብስ ጆሮ የሚመግል የሚቃዥ ጤናውን ያጣ ትምህርት የማይገባው የፈዘዘ ልጅ ይሆናል። ወይ ከእግዚአብሔር ጋር ነው ማድረግ ወይ ወደ ሰይጣን ነው መውሰድ። የሁለት ዓለም ሰው መሆን ፈጽሞ ክልክል ነው። በመናፍስት አሰራር ውስጥ ነው ብዙ ሰው ያለው። ሀብት እግዚአብሔር ነው የሚሰጠው። ጤና እግዚአብሔር ነው የሚሰጠው። እውቀት እግዚአብሔር ነው የሚሰጠው። ሰላም እግዚአብሔር ነው የሚሰጠው። ትዳር እግዚአብሔር ነው የሚሰጠው። ልጅ እግዚአብሔር ነው የሚሰጠው።